መጀመሪያ አካባቢ እህትና ወንድም ከሆነ እንዴት የምንቀጥለው ምን አይነት ነገር ሀሳብ ነበር ነው ነገር ለምን ትጠይዋለሽ ለምን እሱ ምናምን ስላት ወንድምሽ ስለሆነ ነው ስትለኝ እንዳለችው አባቴ ከሌላ ልጅ አለው ያኔ ሙስሊም ሆነሽ ምናምን ነገር በመሃል አንዳንዴ ነው ትያለሽ ማርያም ምናምን ትያለሽ ግን አንቺ ሙስሊም ብለሽ ከዛም ይጀዋል አልክሽ ማለት ነው ሰዎች በቃ ታውቂሽ ከባድ ነገር ነው መደፈር ከባድ ነገር ነው ስለምናገር የሆነ ነገር ልጅ ማስወረድ ቀላል ነገር አይደለም ማለት ነው። ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን እኛ ደህና ነን። እንዴት አላችሁልን? በጣም እኔ በተለይ በጣም ናፍቃችሁኝ ነበር። እውነት በጣም ናፍቃችሁኝ ነበር። አሁን ሰሞኑን ደግሞ ነው ስልክ የተሰጠኝ አለቃ ስልክ የሰጠኝ ሰሞኑን ነው። ቪዲዮቹን ማየት የጀመርኩት ሰሞኑን ነው እና ምን ኮሜንትም እና ስለኔ የተጨነቃችሁ የተቸገራችሁልኝ ያሰባችሁልኝ እግዚአብሔር ያስብላችሁ፣ እግዚአብሔር ይቆምላችሁ። በጣም ነው ማመሰግናችሁ። ክበሩልኝ። አንዳንዴ ይከፋኛል። በጣም ነው ሰው የምትወዱት። እውነት ምን አይነት የታደለ ልብ እንዳላችሁ ነው የምታሳዩኝና ለሰጣችሁኝ ክብር ለሰጣችሁኝ ጊዜ ለተጨነቃችሁልኝ ጭንቀት በሙሉ እግዚአብሔር ከእናንተ ጋር ይሁን። በመንገዳችሁ ሁሉ ይግባላችሁ፣ ይቅደምላችሁ። ያሮጊት እንትን አረኩት መሰለኝና ስሜት እየሆንኩኝ ነው መሰለኝ። እውነት ለመናገር በጣም ከብዙ ጊዜ በኋላ አብረን ይሁን ነው እንግዲህ ቤተሰቦቼ በጣም የእናንተን ፍቅር ያየንበት ጊዜ ላይ ነበረ። ከጎኔ አብራችሁ የነበራችሁ ብዙ ነገር በጸሎት የደወላችሁ የምትጠይቁኝ ሰዎች ነበራችሁ። ባላችሁ ነገር በኢኮኖሚ በገንዘብ ምናምን ስታግዙ የነበራችሁ ሰዎች አላችሁ። በሁሉም ነገር ካጠገቤ ነበራችሁና ያው እቺን የመሰለች ልጅ ወደ ጤናዋ እንድትመለስ ከኔ ባልተናነሰ የእናንተ ጸሎት በጣም አስፈላጊ ነበርና ዛሬ እንደዚህ ቆማ ያው ብዙ ነገር አውርተን ነው እንድግ የመጣ ነው። እንዲህ በቀላሉ የለም። እሷን ብዙ ማውራት ነበረብኝ። ብዙ አልቅታለች። ያው ቪዲዮ ላይ ማየታችኋል። ብዙ አልቅተናል። ብዙ ነገሮችን ተፈጥሯል። አሁንም እንባንባ ነው የሚለኝ በጣም ለማሳመን በጣም ማለትም ወደ ራሷ እንድትመለስ ማለት ነው። የደረሰባት ነገር የምታውቁት ነገር ነውና ቀላል ነገር አይደለምና ስለሱ አውርቶት ለመጨረስ ታይም አልበቃንም። በእርግጥ ግን በምንችለው አቅም ነገሮችን አውርተን ወደ ቪዲዮ ድጋሚ መምጣት የቻልነውና እግዚአብሔር ይመስገን ከምንም በላይ ያው ዛሬ ዋናው እቅዳችን ወደ እናንተ የመጣንበት አንድ ነገር ነው። ያው ከዚህ ቀደም የነበረው ቪዲዮ አይታችኋል። ሳምሪ ያስታወሰችበትም ማለቱና በዛ ቀን ጥሩ ነገሮች ተፈጥሯል። ግን በዛው ልክም ደግሞ ጥሩ ያለው ነገሮችን ተፈጥሮ አይተናል ማለቱና ምንድነው ምናምን ካላችሁ ያው ቪዲዮ መለስ ብላችሁ ማየት ትችላላችሁ። ያው አክስቷ የሳምሪ አክስት አሁንም ያው ችግር ሊፈጥርብኝ የሞከረች እንዳያችሁት ከሆነ በሰዓቱ አስደንጋጭ ሁኔታዎች ተፈጥሮ ነበር። እውነት ለመናገር ማለት እናንተ እህትና ወንድም ናችሁ ነበር ያለችው ማለት ነውና አላመንኳት። ምክንያቱም ከዚህ በፊት ብዙ ነገር ብላ አይተናል አክስትየው ማለት ነው። በይበልጥ ደግሞ ሳምሪ ጤናዋ ላይ አልነበረችም ያን ነገር ሲሆን ማለት ነው። እና አታስታውስም እንደውም አክስትየው ያደረገችውን ነገር በብዙ ነገሮች አታስታውስም ሳምሪ ማለት ነው። ግን በቪዲዮ እንድታይ አድርጌታለሁ። መጀመሪያ አካባቢ እህትና ወንድም ከሆነ እንዴት የምንቀጥለው ምን አይነት ነገር ሀሳብ ነበረን እውነት ለመናገር ግን ብንሆን እንኳን እስቲ ብዙ ነገሮች አሳልፈን መተናል ይነሳል። አላውቅም ምን ሊፈጠር እንደሚችል ግን አሁን ባለው ግን እኛ የምናውቀው ነገር አይና ሳምሪ እህት ነው ወንድም እንዳልሆነ ነው። እሱ ብቻ ሳይሆን ደግሞ አክስትየው ከዚህ ባስ በጣም ብዙ ነገሮች ታሪክ ትችላለች። ስለዚህ ይሄ አክስትየው ስራ ነው። አብዛኞቻችሁ ደግሞ ኮሜንት ላይ ያወቃችሁትም ይመስለኛል እና ውድ ቤተሰቦች እንግዲህ አንድ የመጣ ነው ምክንያት ለዚህ ነው። ሁለተኛው ደግሞ ሳምሪ ለጤንነቷ እናንተን አግኝታ ማመስገን አልቻለችም ስለ አሁን ያለችበት አቋም ማለት ነውና ስለሱም በደንብ እንድታዋችሁ ያለችበትን ሁኔታ እንድታውቁ ስለፈለግን ነው ዛሬ ቪዲዮ አብርተን የመጣ ያላችሁ። ከዛው በኋላ ደግሞ ብዙ የምንኖራችሁ ነገሮች አሉ፣ ግን ከኛ ጋር አብራችሁ መሆን አለባችሁና እና ደግሞ ሀሳባችሁን ኮሜንት ላይ ማስፈር አለባችሁ። ቪዲዮቹን ደግሞ ላይክ ማድረግ አለባችሁ። መጀመሪያ አስራችሁ ቪዲዮቹን ላይክ አድርጉ። ምክንያቱም ብዙ ሰው ያዋል ቪዲዮን ግን ላይክ አይደረግም። ላይክ ደግሞ አይበልጥ ቪዲዮ እንዲወጣ አይደለም ቫይራል ሰዎች እንዲያዩት ያደርገዋልና ፍቅራችንን ከምንም በላይ ሰዎች እንዲያውቁልን ማድረግ ትችላላችሁ። ምክንያቱም ቅርብ ጊዜ እንኳን ፍቅራቸውን ሰይፉ ላይ ቀርበው ምናምን ነገር ያወሩ ሰዎች አይታችኋል አይደል? ባለሰዓት ቤት ይመስለኝ ሰማና
በጣም ቫይ ወጥተው ህይወታቸውን እየተቀየረ እንደሆነ አስተውለናል። ስለዚህ እኛም ባለን አቅም እናንተ ናችሁና የኛ ቤተሰቦች ቪዲዮ ከፍ እንዲወጣ ሰዎች እንዲያዩት ማድረግ የምትችሉት እናንተ ናችሁና ሰዎች የሚያዩት ከሆነ ደግሞ የተሻለ ነገር ደግሞ መንቀሳቀስ ስለምንችል ማለት ነው። ስለዚህ አሁን ሳምሪ እናንተ ማናገር ትፈልጋለች። እስቲ ካሜራውን ያብራልኝና ቤተሰቦችን ላመስግንበት ምናምን ብላ አስቸኩለኝ ነው ካሜራውን ላይ ያበራ ነው። ቤተሰቦቼ ብዙ ካወራሁባችሁ እንግዲህ ያው ትቀበለኛለች። ምን ትያለሽ? ዝም አስባልከኝ እንዳለው ነው ያለፈው ቪዲዮ ላይ አክስቴን እህትና ወንድም ናችሁ። ኖርማሊ አክስቴን አውቃት አለሁኝ አይደለ ማለት ዝምድናዋም ለኔ ነው። ረጅም ጊዜም ደግሞ አብረን ቆይተናል። በደንብ እንተዋወቃለን። ግን ደግሞ እንዴት መሰላችሁ ማለት ከፈለገች ምንም የምታደርግ አይነት ሴት ናት። እውነት ስለሷ በጣም ብዙ እንደ ጥንካሬ የምወስድላት ባህሪዎች አሉ። ስለሷ በጣም የምወድላት ባህሪዎች አሉ። በጣም በቃ አለ አይደለ ሴት ልጅ በሷ ልክ ስትጠነክር፣ በሷ ልክ ፈተና ስትጋፈጥ፣ በሷ ልክ በቃ ይሄ አንዳንዴ ለሴት የሚርቅ ማንነት አለ። ለሴት የሚርቅ እውነት እኔ የሷን የሷ ለሷ ያለኝ መውደድና ፍቅር የሆነ እንዲህ የሚወጣልኝ አይነት ነገር አይደለም። እንትን ይለኛል። እስከ ቅርብ ጊዜ እሷን መሆን ነው የምፈልገው። እኔ ምኞቴ እንደው ከቤተሰቦችሽ ከምታውቂው ሰው ኢቭንፍ ከታዋቂ ሰው ራሱ ማንን ነው መሆን የምትፈልጊው? እንደማን አሪያ ታደርጊያለሽ ብባል እሷን ነው የምለው። እሷ ያሳለፈችው እኔ ለደቂቃ እንኳን ስትደክም አይቻት አላውቅም። እጅ ስትሰጥ አይቻት አላውቅም። እንደ ሴት ታውቁታላችሁ አይደለ ማለት ልትፈተኑ ትችላላችሁ፣ ልትወርቁ ልትነሱ ትችላላችሁ። ከዛ ሴት ደግሞ ስትሆኑ ነገሩ ትዌክስ ነው የሚሆነው፣ ደብል ይሆንባችኋል። እና ለደቂቃ እጅ ስትሰጥ አይቻት አላውቅም፣ ስትሸነፍ አይቻት አላውቅም እኔ እሷን። እና በጣም ነው መወዳት፣ በጣም ነው የምፈልጋት። ለኔ በቃ አስፈላጊ ሰው የምትባል አይነት ሰው ናት። ግን አላውቅም እኔ እውነት ከሷ ይሄን አልጠበቅኩም ጭራሽ። እኔ ይሄን አልጠበቅኩም። ምናልባት ሌላ ጊዜ በሰፊው የእሷን ታሪክ ራሷ ወይ ልታወራ ትችል ይሆናል ሌላ ጊዜ። ግን እንዴት ነው አሁን እንዲያውም ሳያት ደክማለች፣ ለኔ ደክማብኛለች። ግን እኔ ላይ ለምን እንደዛ እንደከፋችብኝ ስቲላው ለአንቺ ብዬ ነው እኔ አንቺን ነው የምፈልገው ምናምን ነው የምትለኝና ለምን እንደዚህ እንደከፋች ለምን በዚህ ልክ ነገሮችን እንዳበላሻሸች ሊገባኝ አልቻለም። እውነት ልትገባኝ አልቻለችም። በጣም ብዙ ጊዜም ደግሞ ጠይቃታለሁ ሁላ ምንድን ነበር እሺ ምክንያትሽ ማለት እሺ ለምን እሱን ጠላሽ እና ወንድምሽ ነው ስትለኝ የዛ ሰዓት ማለት ሰው ዝም ብላችሁ ብድግ ብላችሁ ከመሬት ተነስታችሁ ልትጠሩ አትችሉም። እና ለምን ትጠይዋለሽ ለምን እሱ ምናምን ስላት ወንድምሽ ስለሆነ ነው ስትለኝ የእውነት በቃ በጣም ፒንፉል ነው። በጣም ማለት ይሆናል ብዬ አስቤያለሁ በሰዓቱ ይሆናል ብዬ በቃ ሁሉ ነገር ቀጥ ነው ያለብኝ። አይምሮ የራሱ መስራት አቃተው። ለተወሰነ ሰዓት እኮ ማስተዋል ራሱ አቃተኝ። ግን ደግሞ እንዳለችው አባቴ ከሌላ ልጅ አለው፣ ግን በእድሜ በጣም ፈጽሞ ይለያያሉ። ማለት የሱ እድሜ አውቀዋለሁ፣ ከአባቴ የተወለደውንም ልጅ እድሜ አውቀዋለሁ። በእድሜ በጣም ልዩነት አላቸው እና እሱኛው ደግሞ በጣም ልጅ ነው። ኢቭንፍ የሩቅ ጊዜ ምናምን ታሪክ አይደለም፣ በጣም ልጅ ነው። እኔ እንጃ ከ15 ዓመት ወይ ከ18 ዓመት በላይ የሚሆን አይመስለኝም። በትክክል ጥርት አድርጌ አውቀዋለሁ አላችሁም ታሪኩን፣ ግን ከዛ በላይ ይሆናል ብዬ ደግሞ አላስብም። አውቃለሁ እና ከምንተስምስ እድሜ ጋር ደግሞ ያለው ልዩነት የታሪክም የጊዜም ልዩነት በጣም የራቀ ነው። በኋላ ላይ ተረጋግቼ ሳስበው እና የመጣልኝ አንድ ነገር ምን እንደሆነ ታውቃላችሁ? ሆን ብላ ሰበብ ልታደርገው እየሞከረች ነው። ግን እንደነገርኳችሁ እሷ ምንም ማድረግ የምትችል ሴት ስለሆነች አድርጋው ይሆናል። ይሄንን ነገር እንደ ምክንያት ተጠቅማበት ይሆናል። ግን እኔም ማረጋገጥ በቻልኩት መጠን እሱም ማረጋገጥ በቻለው መጠን በምናውቀው እውነታ መጠን
ጭራሽ የማይገናኝ ነገር ነው። በቃ ጭራሽ የሌለ ታሪክ ነው የፈጠረችው። ጭራሽ እኔ እና እሱ እንኳን እህትና ወንድም ልንሆን በዘመድ በደም ይሄ 7 ቤት ምናምን የሚቆጠረው ከዛም አልፎ 14ም 27ም ድረስ የምንገናኝ አይመስለኝም ጭራሽ ማለት ነው። እና በቃ ነገሩ ውሸት መሆኑ ግልጽ ነው። ምንም ሩቅ መሄድ አይጠበቅብንም። እንኳን ሌላን ሰው ለማሳመን እኛም ራሱ ልናምናት አንችልም በዚህ ጉዳይ። ተውት፣ ነገሩን እንዳልተፈጠረ ተውት። ያው የእሷ ችግር ነው እና እንለፋት ልላችሁ ፈልጌ ነው። በተረፈ ግን እኔ በታመምኩበት ጊዜ በጣም ብዙ ያስከፋችሁ ነበራችሁ። በጣም እኔ እንጃ እኔ ለሱም ብዬ ይቅርታ እንደምጠይቃችሁ ራሱ እኔ እውነት የሆነች ነገር እንኳን አውቄ ቢሆን የሆነ ነገር እንኳን አሁን ላይ የእውነቴን ነው የምላችሁ ላድርገው አላድርገው አላውቅም። ምንም ፊልም አድርገው ነገር የለም። ምንም ከተለቀቀው ፖስት ከቪዲዮዎች ውስጥ እሱ ከሚያሳየኝ ነገር ውስጥ አንዱንም አላውቀውም። አንዱንም የለበስኩትን ልብስ አላውቀውም። የተሳቱ የነበርኩበትን ቦታ አላውቀውም። ያወራሁትን ንግግር አላውቀውም። የሆነ ልጅ ሆናችሁ ፎቶ ተነስታችሁ አሁን ላይ እቺ አንቺ ነሽ ተብላችሁ ሲነገራችሁ ያለው ስሜት የለም። ነኝ ብላችሁ ዝም ነው የምትሉት። በቃ ምንም ነገር አላውቀውም። ምንም ስሜቱን አላውቀውም፣ ቦታውን አላውቀውም፣ ሰዓቱን አላውቀውም። ምንም ነገር ደግሞ በጣም የገረመኝ የአረፋ በዓል መሰለኝ የአረፋ በዓለት መሰለኝ ራሴ ብቻዬን የሰራሁት ቪዲዮ አለ። ቪዲዮውን እያየሁት በጣም ነው ያፈርኩት። እኔ እግዚአብሔር ምስክሬ ነው። በጣም ደስ ብሎኛል። በጣም በቃ አረፋላ ክብር ነው ዛሬ ምናምን ብዬ በጣም ደስ ብሎኛል። እና አንዱንም ደግሞ እኔ አላስታውሰውም። አንዱንም እኔ እግዚአብሔር ምስክሬ ነው አንዱንም አላስታውሰውም። እና በጣም ያፈርኩት ቪዲዮውን እያየሁት ነገሩ እያለፈ ሲሄድ ደግሜ 2-3 ነው ያየሁት እሱን ቪዲዮ ማለት ሳውራ የነበረው የአክስቶቼ ልጆች እኔ ከአክስቶቼ ልጆች ጋር ከተገናኘሁ ራሱ ስንት ጊዜ ጭራሽ ውጪ ናቸው ያሉት። እኔ የት እንዳሉ ራሱ አላውቅም። ግማሽ ውጪ ነው፣ ከግማሹ ጋር ተጣልታለች። በዚሁ ጸባዩ የተነሳ ነው የተጣላችሁ ምናምን። ከግማሾቹ ልጆቿ ጋር አትነጋገርም ምናምን እና በጣም ብዙ ልጅ ኖሯት አይደለም ግን ስንት ናቸው? 2 ናቸው 3 ናቸው። እንዴት ልበላችሁ? ለኔ በጣም የሩቅ ታሪክ ነው ስለሷ ልጆች ማወቅ። እንኳን ከሷ ልጆች ጋር ብሬ ልሰራ ቦታው ራሱ የት እንደሆነ አላውቅም። ልብሱን ማን እንደሰጠኝ እንዴት እንደለበስኩት አላውቅም። እኔ ከዛም በፊት እሱን ልብስ ራሱ እንትን ነው ጀለቢያ እኔም ግራ ገብቶኝ የነበረኝ መልታት ነበር። በቃ ላይ ሆነ አንቺ መቋቋም አልቻልኩም ነበርና ቴለም የአረፋው ሰዓት ላይ የበዓል ጊዜ ማለት ነው በቃ ኦቨር ነበርና ቢጨንቀኝ ነው ቢቸግረኝ ምናልክ ሰጥቼ እንድንያ ሰጥቶሽ ገዝቼ ማለት በቃ አንደኛ ቪዲዮ ልሰራለኝ እንጂ ማለት እና ቪዲዮ ልሰራ ደግሞ ብዙ ኦዲየንሶች አሉ ሙስሊሞች እኛን የሚወዱን የሚያከብሩን ማለት ነው። ስለዚህ እነሱ ጭራሽ ማለት በጣም የሆነ ጉዳዩ ሳይድ ይሁን መጣና ምን ሆነብኝ የሆነ ኮሜንት ላይ የሃይማኖት እንትን ሆነብኝ አላ እንደዛ ሲሆንብኝ ያለኝ አማራጭ አንቺን መደገፍ ነበር ነው እንዴ አንቺ ኢጃብ መስጠትና ጊፍት ማለትም አንቺ መደገፍ ጀመርኩኝና በጣም ብዙ ሙስሊም ሞዴሎቻችን አንቺን ለማገዝ ያላደረጉት ነገር የለም። በጣም ይገርመኛል ነው የምልሽ። የዚህና ነው በጣም የሚያስቡት እዚህ ሀገር ላይ ምናምን ነገር ማለትና ብቻ የተፈጠሩት ነገሮች ደስ አይልም ነበር ስለሆነ ማለት ነውና በተለይ ደግሞ የሃይማኖት ነገር ሲሆን በጣም አዳጋሽ ነው። ሰዎችን ማሳመን አይቻልም። እንዲሁም ጽንፍ ያዝን ይመስላል። ደግሞ በተፈጥሮ ደግሞ ጽንፍ እንይዛለን እኛ የሆነ እንዳለ ማለት ሰው ስለሆነ እኛ እየኖርሽበት ያለውን ነገር አምታይ ዳሃ ይልንኛ ዳሃ የሚከራከው ስለድህነቱ ማለት ነው። ድህነት ማለት እኮ ሰላማዊ እንቅልፍ አለውን ብሎ የሚከራከር ሊኖር ይችላል። ያለሽበትን የሚወድ ማህበረሰብ ነውና እኛም እንደዛ አይነት ሰዎች ነን። ክርስቲያን ስለነበርን ቀርሞ
ክርስቲያን ነበር ለከት ምን አንጸባረቀው ምናምን ነገር ማለት ነው። እና ደግሞ በጣም ብዙ ታውቃላችሁ ጓደኞቻችን እኛ ሙስሊም እንደሆኑ ያው እናንተ መናገር አይጠበቅብንም እኛና ከነሱ ጋር ራሱ ትንሽ ለማውራት እየሞከርን ነበር የምንችለው አቅም ማለት ነው። ምን ይሻላል ምናምን ይሄ ጉዳይ ወዴት እያመራ ምናምን እኔ ቅርብ የዛን ጊዜ አይታኛለች መሰለኝ ይሁን አላውቅም። ቅርብ ጊዜ እውነት አላውቃትም ልጅቷን እግዚአብሔር በሚያውቀው ልጅቷን አላውቃትም እና መንገድ ላይ አስቁማ ምን ሆነሽ ነው የታል ልጃብሽ ምናምን አለችኝና ይቅርታ የኔ እናት ምናምን ብያት አሁን ቅርብ ጊዜ ላልፋት ሞከርኩኝና አስጨነቀችኝ፣ በጣም አስጨነቀችኝ። እኔን እንዴት ትዘጊኛለሽ ምናምን አላውቃትም። የሚገርመኝ ነገር ምን ታውቂያለሽ ያኔ ሙስሊም ሆነሽ ምናምን ነገር በመሀል አንዳንዴ ምናምን ትያለሽ ማርያም ምናምን ትያለሽ አይነት እና ደንግጣለሁ አይደል አሁን ቪዲዮ ላይ ቢሆን ሰዎች ምንድን የሚሰማቸው ምናምን ነገር እያልኩኝ ማለት ነው። ቪዲዮ ላይ እንደውም የለም በይቆርጣለሁ ምናምን ትያለሽ ማለት ወይ አሲ ይጃም ምናምን ሰው አላምንም ይጃብሽን ታወልቂ ነበር ማል ምናምን ነገር እና አይና አንቺ አብረን በመንገድ ምናምን እንሄዳለን ይጃብሽን አውልቀሽ ምናምን አንዳንዴ ማለት አንገስነሽ ያው የሞታት ነው እና ሰዎች ኮሜንት ላይ ያዩን ራሱ አይቻቸዋለሁ ምናምን ይሉናል ሁላ ኮሜንት ላይ መንገድ ስትሄዱ ምናምን አይተናችሁ ነበር ምናምን አይነት ነገር ማለት ነው። ግን አንቺ ሙስሊም ብለሻ ከዛም ይጃብ አላልክሽ ማለት ነገር ሰዎች ምንድነው የሚያስቡት አባል ገባሽ? ስለዚህ ከባድ ነው በጣም ገብቼ ነበር አሳማኝ አይመስል ነበር ሰዎች ማለት ነው። የዚህና እኔም ግራ ስለሚከነከስ ሲጋይለስ እንቅልፍ አጥቼ ነበረ። ከዛ በተረፈ ደግሞ ምን ነው ቤት ስለነበረ ራሱ ምን ነው ሩም ነበር ካካችሁ ሩም ምናምን ነገር እስቲ ነው ናልቱ የእናቴ ቤት ምናምን ቡና ላፍላችሁ ምናምን ብላ ማዘር አንድ ቀን አሳያችኋለሁ ከሷ ጋር ያለው ነገር ቡና ላፍላችሁ ምናምን ብላ መተን ነው ቪዲዮ በዚህ ሰርተ እናንተ የምትፈልጉ ከሆነ ከዚህ በኋላ በደንብ እዚህ እንሰራላችኋለን። ግን እና እሷ ሳምሪ በደንብ ላውራቸው በጣም ከፍቶኛል። በጣም ብዙ እያለቀሰች ነበር። አሁን ተረጋግታ ነውና ይሄ ቪዲዮ ደቂቃው ሊረዝም ነው በጣም ባናበዛባችሁ ደስ ይለኛል። ግን በጣም እውነት እንጃ ተረዱኝ። እውነት እኔ እምነት ለመንካት ፈልጌ አይደለም። ሲጀምር እዛ ውስጥ ምን ልሰራ እንደገባው አላውቅም። አሁን እኮ አልቋል እኮ ከዚህ በኋላ ምንም ቢያልቅም ታውቃለህ ቢያልቅም ነው አንዳንዴ ኮንፈርት የማይሰጥ ነገር የለም። እኔ ለምናሰላችሁ ቆይ ለእናንተ ወይ ለአንተ አልቋል ነገሩ። እኔ ገና አሁን እንደ አዲስ እያየሁት ነው ራሴን አለ አይደለ ራሴ ገና ጭራሽ የሆነ ቪዲዮማ አይቻለሁኝ ላስተምርክ ምናምን ቁርአን ይልክ መጣው አልኩኝ። እኔ ምንም የማውቀው ነገር የለም። እውነት ምንም የማውቀው ነገር የለም። እኔ የለበስኩትን ልብስ ስሙን ራሱ አላወቅኩትም። ያኛው ቪዲዮ ላይ እንዴት እንደለበስኩት ራሱ እንጃ። እንደነገርኳችሁ ነው። አክስቴ የሆነ ቤትም ትንሽ ያመመኝ ስለሆነ ከሆነ ቤትም ስታወጣኛለ ምንድነው ከላይ ቤቱ ላይ ተጽፎ ነበር እንደምን ብቻ ያክስቴ ልጇ ቤት ነው እና ብዬ አጣው ተመልሰው ብቻ ማሻአላ የሚል ነው ጽፏል። ቤቱንም አላውቀውም ልጆቹንም አላውቃቸውም። ምን ይዛ አሁን ብትወስደኝ ደስ ይለኛል። ምን ብዬ ነው ቤታቸው የገባሁት? እኔ ያው በዛ መንገድ ያገኘሽውን ሰዎች አሁን ላይ ባገናኝሽ እየቀለድሽባችሁ ይመስላችኋል። ስለሰነው ሰዋሽ ማለት ነው። ማንንም ሰው አያምንም ቪዲዮ እንደሚያይዘው እውነት የአክስቴ ልጆች የሉም። እኔ ብያቸው ከዛ ስራ ቦታ ነኝ ልብስ መሸጫ ነኝ የአክስቴ ልጆች ጠየኳት እኮ ከዛ በኋላ ራሱ አሬሉም አለችኝ። እሷ ራሱ አታውቃቸውም። እኔ ምን የት ሄጄ እንዴት ተገናኘቻቸው? አንዴ ሱቃቸው አንዴ የት እኔ ይሄ አብዲ የምትለው ሰውዬ ሱቅም ቤትም አለው ይሁን አላውቅም። እኔ ምንም ሊገባኝ አልቻለም። ከዛ በኋላ ነገር እኔ ፎከሳችን እሷ ስለነበረ ምንም ነገር ማድረግ አልቻልኩም ማለት ነው። ግን የእጁን እንዳይ ምንጭው ነገር እናውቃለን። ከዚህ በኋላ ብዙ ነገር ጥራለሁ። እሱ ማለት ያንቺን ህይወት ለማበላሸት ቆርጦ የተነሳ ሰው ነበር። ምንም ነገር ሲጣም ስለሆነ ማለት ነው። አይ ቆርጦ የተነሳ አይደለም ያንቺን ህይወት ያበላሸው ሰው ነው የሚባለው። አይ ተነሳ ሰው ልጅ በቃ ሌላ ሐሳብ አበላሽቶታል። ከዚህ በላይ ማለት በጣም ብዙ ነገር ምን ሆነ ነበር ከዚህ በላይ ምናልባት አሁን እናንተ ባደረጋችሁት መንገድ ባትሄዱ ኢቭን ኢፍ እናንተ ራሱ ምንም አታመጡልኝም ምንም ለውጥ አትፈጥሩልኝም ነበር። አክስቴ ሌላ ታሪክ ውስጥ ባትገባ ነው ገብቷል። እሷ አሁን ጠንቋይ ቤት ምናምን ልታቋት አትችሉም፣ ልትሄዱም አትችሉም። ይሄዱላት ራሱ ብትባሉ የትም ልትሄዱ አትችሉም። እሷ ስለምታቅ ምናምን ስለሄደች ደግሞ እንደዛው እሷኑ ሰበብ አድርጎ እንደዚህ እንደሆንኩት እሷኑ ሰበብ አድርጎ
ብቻ ነገርየው ራሱ ስለተጣፋ ነው እንጂ አላቅም። እንግዲህ እስከ እድሜ ልክ ድረስ እንደዚህ ሰው አለ ልኖር ይሆናል አላቅም። ብቻ ውድ ቤተሰቦቻችን ያው ብዙ ተከፍተናል፣ ብዙ አልቅተናል፣ ብዙ ነገሮችን ያሳልፈናል። እግዚአብሔር ይመስገን ለዚህ ቀን ደርሰናል። ላይክ ኮሜንት ላይ የምትሰጡን አስተያየት በጣም ደስ ይላሉ ማለት ለመናገርና እኛም እንድንበረታ ያደርገናል ማለት ለመናገርና ግን አሁንም እናንተ ናችሁ ከጎናችን ያላችሁትና ከዚህ በኋላ ወደ እናንተ በብዛት መምጣት እንፈልጋለን። ምክንያቱም የዚህን ያህል ሰው ይወደናል እንዴ እስክንል ድረስ ማለት ነውና እሺ በቃ ታልቅሽ አታልቅሽ ማለት ቤተሰቦቼ ያስከፋል። በጣም ብዙ አልቅታለች፣ ብዙ ታልፋለች ምናምን ነገር ብዙ የማይሆኑ ያልተገቡ ነገሮች ደርሰውባት ነበር። ሳምሪ ከባድ ነገር ነው፣ መደፈር ከባድ ነገር ነው። ለምናገር የሆነ ነገር ልጅ ማስወረድ ቀላል ነገር አይደለም። ለምናገር ዛሬ እንደዚህ እናንተን ስናወራ ጠንከር ብለን ነው እናንተ መጣው። እግዚአብሔር ይመስገን እንኳንም አላስታወስኩት ያንን ጊዜ ምን አይነት እኔ ሁሉም ለበጎ ሆረር ፊልም የሆነ ህይወት ኖሬ ባስታውሰው እውነት ምንም ነገር አላስታውስም። እኔ እንትን የሆንኩበትን ፓርት ምንም ነገር አላስታውስም። ግን አለማስታወሴ ለኔ ማለት ነው እናንተ ይሄን ሁሉ ነገር አይታችሁ ምናምን አሳልፋችሁ የሆነ ነገር አይታችኋል። ለኔ የሆነ ትላንትና ተኝቼ ምናምን ስነቃ በተኛሽበት ሰዓት ይሄ ሁሉ ነገር ተፈጥሯል እንደተባለ አጭር ጊዜ ይመስላል የሚሰማኝ። ምንም አላውቅም። ምን ለወራት ነበር በጣም ብዙ ይለፋ በጣም ብዙ ማለት እና ይሄ የሚመለስም እየመሰለኝ አይደለም። ምን አሁን ምናልባት ሳይኮሎጂስት ጋር ሄጄ ምናምን ከተመለሰ ጸበል እንገባለን። ያው እናንተም እየመካችሁ ነበረ። ጸበልም ጠንከር ስለዚህ ጸበልም ያው እንትን ስላለ ያው ውርጃ ምናምን ስለነበረ መጠንከር አለበት ቁስሉ ምናምን ነገር ያው ስለማላቅ ስለዛ ጉዳይ ብቻ ዶክተሩም ትንሽ ስላልፈቀዱ ማለት ነው አሁን ላይ እና እንክብካቤ የምትፈልገው ምናምን ነገር ስላሉ እሱ ትንሽ እናድርግና ወደ ጸበልም እንመለሳለን ማለት ነውና ውድ ቤተሰቦቻችን ያው ዛሬ በጣም ቪዲዮን በደንብ አናስረዝምባችሁ ደስ ይለኛል። ዋናው የመጣንበት ዓላማ አንድም ሳምሪ የሚሰማት ነገር ልታወሰበለች ነው የለቀሰች ቪዲዮ ከምትሰራ ብዬ ነው ተቋቋማ እንደዚህ እዚህ ያመጣኋትኝ እና እንድትሰራ የሚያረኳትኝ ዛሬ እና ቤተሰቦች እስቲ ያላችሁን ድጋፍ ሳምሪ እንወድሻለን በማለት ኮሜንት ላይ ትጽፉልኛላችሁ ማለት ነውና ማለት ከቀላል ነገር አይደለም የሰለፈችውና ቀላል ነገር እንዳሳለፈች ንገሩልኝ፣ ፍቅራችሁን ለሳሚ ገለጹልኝ ማለት ነው። ከዛ ተረፈ ግን እኛ ለቀጣይ ቪዲዮ ስንመጣ እናንተ ጋር በጣም በቆንጆ ቪዲዮዎች ነው ሀሳባችን ላይ መምጣት ማለት ነው። ከዛ መካከል ደግሞ ያው ሪአክሽን ምናምን መስራት እንፈልጋለን፣ ወደ እናንተ መምጣት እንፈልጋለን። ያንን ግን የሚሆነው እናንተ ታግዙን ብቻ ነው። አንደኛ ቪዲዮ እናንተ ጋር ሲመጣ በማየት ጨውቶ ማየት ማለት ነው። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ኮሜንት ሀሳባችሁን በመጻፍ የምንሳችሁን ስለቀጣይ በቆንጆ ስራ የምንመጣው እናንተ ከፈለጋችሁ ከወደዳችሁት እንቀጥልበታለን፣ ካልፈለጋችሁና ምናምን ነገር ደግሞ የምናቀመው ነው የሚሆነው ማለት ለምናገር ግን እናንተኛን ልታበረታቱን ይገባል። ያው ሳሚ ነገሮች ነው እንግዲህ ካለንበት ያው ቤት ተካሂቶ ምራታችንን ለመኖር ግድ ያለ ዘይት ነገሮች ያስፈልጉናል። ከዛ ውጪ ደግሞ እኛም ማስታወቂያ ማሳት የምትፈልጉ ማናችሁም ሰዎች ኮሜንት ላይ እናስቀምጣችሁ ስልክ ቁጥር በቴሌግራም እየገባችሁ እኛም ማናገርና ማውራት ትችላላችሁ። ውድ ቤተሰቦቻችን እንዲሁ ስለሁሉ ነገር በድጋሚ እናመሰግናለን። እንግዲህ በቀጣይ ቪዲዮ በጥሩ ቪዲዮ እንደሚመጣ ተስፋ አለን። በሌላ ማልቀስ አይጠበቅብሽ ምን ፍቅር በቃ ታልቅሻውን እንኳን አልፏል እንዴ። በቀጣይ ቪዲዮ እስኪመጣ ድረስ በቃ ሳምሪ ተባሩልኝ። አመሰግናለሁ። እንግዲህ ይስጥልኝ ስለኔ ስላሰባችሁ ስለተጨነቃችሁ። እንግዲህ ሌላኛው ንጉስ በመንገዳችሁ ሁሉ ይግባ ያስብላችሁ ይቅደምላችሁ። አላቅም ምን እያወራኝ እንደራሱ አላቅም። ቤተሰቦቻችን በጣም እንወዳችኋለን፣ እናከብራችኋለን። ሁሌም ቢሆን ከኛ አትለዩ ለማለት እንወዳለን። በጣም እናመሰግናለን። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው።